ያገስከን ያበርታሃን አንተ ነህ እናመሰግንሃለን በማለዳ ምሕረት እንጠግባለን በሕይወት ዘመናችን ሁሉ ሐሴት እናደርጋለን ተብሎ በቃል እንደጻፈ ይህ ማለዳ የምሕረት ማለዳ ስለሆነ እናመሰግንሃለን የበጎነት ማለዳ ስለሆነ እናመሰግንሃለን ቸርነት ከምናይበት ማለዳ ስለሆነ እናመሰግንሃለን ስለምትመክረን እናመሰግንሃለን ስለምታስተምረን እናመሰግንሃለን ቀንበርን ከላያችን ስለምትሰብር እናመሰግንሃለን ጌታ ሆይ ስምህ ብሩክ ይሁን እናመሰግንሃለን እግዚአብሔር አምላክ ሆይ በኢየሱስና ስልጣን ቃልህን እንከፋፈላለን ጌታ ሆይ በኢየሱስ ስም በቃልህ ተናገረን በቃልህ ምከረን በቃልህ አስተምረን በቃልህ መቆረጥ ያለበትን ከኛ ላይ ቁረጥ በቃልህ መትከል ያለብህን ትከል በኢየሱስ ስም ቃልህ እያንዳንዳችን ያግኘን ሕፃናትን ጠቢባን የሚያደርገው ቃልህ በኢየሱስ ስም ጠቢብ ያድርገን ጌታ ሆይ እናመሰግንሃለን መንፈስ ቅዱስ ቀርቶ ያለ ጊዜ ሁሉ ተቀበልን አንተ አስተምረን አንተ ምከረን አንተ ዳስሰን አንተ ፈውሰን የትኛውም የጨለማ ጉልበት የተሰበረ ይሁን አዚም ድዛዜ ድካም የሚረጭ ክፉ በኢየሱስ ስም የተመታ ይሁን አየሩ ላይ ያለ የጨለማ አሰራር ሁሉ የተመታ ይሁን ለሰዓቱ ለጊዜው የተመደበ የአጋንንት ጉልበት በናዝሬቱ ጌታ በኢየሱስ ስም የፈረሰ ይሁን ቃሉን ላከፈወሳቸው እንደሚል ቃል እግዚአብሔር አምላክ ሆይ በኢየሱስ ስም ቃልህን እየሰማን ፈውስ ይለፍ እናመሰግንሃለን አሜን በሆነው በኢየሱስ ስም አሜን ጌታ ስሙ ይባረክ እግዚአብሔርን ቃል ፈጠን በተከፋፍለ ረጅም ጸሎት እንጸልያለን አሜን ምክንያቱም በእያንዳንዳችሁ ውስጥ የሚገርም ኃይል ስላለ እንትን አንልም አንገድበውም እግዚአብሔርን መንፈስ አሜን ይሰራል መጽሐፍ ቅዱስ በእንደዚህ የትብረት ማዕከል የሚሰጣቸው ብዙ ነገሮች አሉ ሐዋርያት ሥራን ስናያቸው በአንድ ልብ በአንድ ሐሳብ በአንድ መንፈስ በነበረው ጊዜ መንፈስ ቅዱስ ተማከላቸው ነበረ ይበዙ ነበረ ይፈወሱ ነበረ ተአምራት ይሆኑ ነበር በማቴዎስ ወንጌል ጌታ ኢየሱስ ተናገረውን ኋላም በማርቆስ ላይ ማርቆስ እንደከተበው ቃሉን በመልእክት በማከላቸው ምን ነበር ያጸና ነበር ኢየሱስ ጌታ ነው በአንድነት ውስጥ እግዚአብሔር ይሰራል በመሰብሰብ ውስጥ እግዚአብሔር ይሰራል ቤተክርስቲያን ያደገችው የሰፋችው እንዴ በቤት ውስጥ ነው የሰፋችው የመጀመሪያው ክፍለ ዘመን አልፎ እስከ 6ኛው ክፍለ ዘመን እንደዚህ የተገለጠ የቤተክርስቲያን ቅርጽ ኑሯት አያውቅም ምናልባት ሁለቱ ቤተክርስቲያኖች አንጾኪያ ቤተክርስቲያንና ኢየሩሳሌም የነበረችው ቤተክርስቲያን የቤተክርስቲያን ቅርጽ ነበራቸው ከዛ ውጭ ያሉት በሙሉ አልነበራቸው በየቤቱ የነበሩ በየቅዱሳን ውስጥ የነበሩ ቤተክርስቲያን ነበረችው ምናልባት የሮም ኪንግደም የተዳከመ ሲመጣ ግን ካቶሊክ እየጠነከረች መጣች ቤተክርስቲያን እየጠነከረች ሙሉ የሆነች አካል ያያዘች እያደገች መጣች እና እንደዚህ መሰብሰባችን የሚያድግ የሚሰፋ አሜን በዚህ አካባቢ ላይ የሚተከል ትልቅ ነገር እንደሚሆን እርግጠኛ ነኝ ኢየሱስ ጌታ ነው አሜን በእያንዳንዳችሁ ውስጥ ህዝብ አለ በእያንዳንዳችሁ ውስጥ አንድ አካል አለ የቤተክርስቲያን አካል አለ ሁሉም በተቀበለው ጸጋ ልክ ያገለግላል ይሰፋል ያድጋል ይባርካል የኔ ጸጋ ለእናንተ ነው የናንተ ጸጋ ላይ ነው የሚያገለግለው የኔ ጸጋ እኔን አይጠቅመኝም ምናልባት እናንተ ልጠቅምበት ፍቃደኛ ካልሆንኩ ደግሞ የኔ ይጎዳኛል እሳት አይደል ውስጣችን ያለው ራሳችን ይበላል ጌታ ኢየሱስ ጌታ ነው እኛ ግን እንደዛ ነው እንተናነጻለን እናድጋለን እንመካከርበታለን እንማማርበታለን እንታነጽበታለን ኢየሱስ ጌታ ነው አሜን ኢሳይያስ መጽሐፍ ምዕራፍ 8 ቁጥር 1 ምን ይላል በጋራ እናነበው የአንድ ሰው መልእክት ነው 8 ቁጥር 1 ምዕራፍ 8 ቁጥር 1 እንደሚል የግሪክ ቃል አለ ግሪክ ዕብራይስጥን በተወራራሽ ተጠቀሙታል ቃል ማህየር ሻላ ሃሽባዝ ይላል ያንኛው ቃል ነው ኢሳይያስ ምዕራፍ 8 እያንዳንዳቸውን ቃሉን ተረጉሟል እንደዚህ ይላል እግዚአብሔር ታላቅ ሰሌዳ ወስደህ ጻፍ ምርኮ ፈጠነ በዝባዛው ቸኮለ ብለህ ጻፍ አለኝ ኢየሱስ ጌታ ነው ምርኮ ፈጠነ በዝባዛው ምን አለ አሜን ምርኮ ምን ፈጠነ በዝባዛው ምን አለ
ዛሬ እንዲህ ነው የሚሆነው። ይህን ቃል እየተማርነ በኢየሱስ ስም ምርኮ ይፈጥናል፣ ብዝበዛው ይቸኩላል። ታስታውሳላችሁ በግብጽ ምድር እስራኤላውያን ሲወጡ ፍጠኑና ምን አላቸው? በዝብዟቸዋል። ኢየሱስ ጌታ ነው። በእርግጥ የዚህ ቃል ኮንቴክስት ወርታች ዝቅ ብለን ስናነበው ራሳቸው እስራኤላውያን የተበዘበዙበት ነው። ራሳቸው እስራኤላውያን የተበዘበዙበት ነው። የተበዘበዙ ምክንያት ባለመታዘዛቸው ምክንያት ለምታዛቸው አለመታዘዛቸው ያመጣባቸው ወደ ባቢሎን ተወሰዱበት ዘመን ላይ ያለ ቃል ነው። ወደ ባቢሎን ተወሰዱ፣ ተበዘበዙ። ግን ምን ተባለ? ከሰማይ አንድ ድምፅ ወጣ፣ ሰሌዳ ውሰድ አለው፣ በሰው ጽሑፍ ጻፍበት ይለዋል መደበኛው ትርጉም። በሰው ጽሑፍ ጻፍበት፣ በሰው ቋንቋ ጻፍበትና ማሂር አለ። በሰው ቃል እኮ ነው ማሂር ሻላህ ሃሽ ባዛ ሲተረጎሙ ማሂር ማለት ፈጣን ማለት ነው። ፈጣን ሲል ከዚህ ቃል የተቀመጠው ቃል ኢሳይያስ 26 ላይ 27 ላይ ከምታገኙት ያ ፈጣኑ እባብ የተባለው ከንፋስ ይልቅ የሚፈጥነው ጋር የተቀመጠው ቃል ጋር ተመሳሳይ ቃል ነው። እጅግ ፈጣን የሆነ የንፋስን ስፒድ የያዘ ነው ማሂር የሚለው ቃል። ፈጠን ሲል የፈጠኑበት ፍጥነት በሰው ፍጥነት አይደለም። ኢየሱስ ጌታ ነው። በሰው ፍጥነት አይደለም፣ በንፋስ ፍጥነት ነው ፈጠነ የሚለው ቃል። ሻላ ሲል ግን ማርክ ነው ቃሉ ትርጓሜው። በ54ቱ በዝብዝ አለ እንጂ ማርክ ነው። አሜን። ምርኮ የሚመጣው ድል ከማድረግ በኋላ ይመጣል። ምርኮ በጦር ሜዳ ላይ ተዋግተው አሸንፈው ድል ካደረጉ በኋላ የጠላት ኃይል በቃ ተማርኪያለሁ ብሎ እጁን ሲያነሳ፣ ተሸንፊያለሁ ሲል አቅሜን ጨርሻለሁ ብሎ እጁን ያነሳል። ያ ማለት የታጠቀው ትጥቅ በሙሉ ምናልባት አንድ መደበኛ ወታደር እስከ 240 ጥይት ይታጠቃል፣ ተተኳሽ ማለት ነው። ቦምቦች ይታጠቃል አይደል? የውሃ ኮዳ ይዛል፣ ምናልባት የፈረስ የደቦ በጀርባ ባግ ይዛል። ከሚይዘው ክላሽ መደበኛ ወታደር የሚይዘው ያን ይታጠቃል። ከዛ ውስጥ ምናልባት 30ውን ሳይጠቀም ሊሆን ይችላል እጁን ያነሳው። በአሁን ዋጋ አሁን ከረንት ባለው ዋጋ ከ250 ሺህ ብር በላይ ሰውየው ታጥቋል። እጁን ሲያነሳ ያለውን ሀብት እያስረከበ ነው። በዛ ዘመን የነበረው ብረት ውድ በሆነበረበት ዘመናዊ መሳሪያ ስለሌለ በእጃቸው በሚሰሩበት ሰዓት ላይ እጅግ ውድ የሆኑ ጌጦች፣ እጅግ ውድ የሆኑ ጦሮች፣ ጥሩሮችን ብሏቸው እያንዳንዱ ጋሻው የሚለብሱት ልብስ፣ የሰራዊቱ ልብስ በሙሉ እጅግ በጣም ውድ ዋጋ ነው። ሊበዘብዝ ሲመጣ የመጡበት ስፒድ ከሰው ፍጥነት የተለየ ነው። ፍጠን ሲል ከሰው ፍጥነት የተለየ ነው። ባቢሎናውያን እስራኤል ድረስ ሄደው እስራኤልን ሲማርኩ በሰራዊት ብዛት አይደለም የሚማረኳቸው፣ ረጅም ርቀት ተጉዘው ነው። ምናልባት የ7-8 ቀን የበረሃ መንገድ ተጉዘው ነው። 7-8 ቀን በእግሩ ተጉዞ የመጣ ሰራዊት አርፎ ከቤቱ የተቀመጠ ሰራዊትን በአንድ ያሸንፎ ድል መንሳት አይችልም። እውነት ውሸት? ምን ይላል? መንገዱ አድክሞታል፣ ውሃ ጥም አድክሞታል፣ ረሃብ አድክሞታል። ስለዚህ ትንሽዬ እንኳን ሳይፋለም ይሸነፋል። 3 ነገስታቶች ተነስተው በነቢዩ ኢሳያስ ዘመን ያለ ኤልሳ ዘመን ላይ ምዕራፍ 3 ላይ ምድረ በዳ ሲደርሱ በ7ኛው ቀን ውሃ ተጠሙ አይደለም የሚለው። ፈረሶቻቸው ምን አሉ? ሞቱባቸው። አቅም አነሳቸው። ከጥላታቸው ጋር ሳይዋጉ እንደሚሞቱ እርግጠኛ ሆኑ። ያ አድካሚ መንገድ ነበር ማለት ነው። እዛ ምናልባት የእግዚአብሔርን ቃል የምንሰማበት ነቢይ በዚህ ይኖራልን ብለው ይጠሩት አይደል? 7 ቀን እንዳወጡ ሰው ከባቢሎን እስራኤል ምናልባት አሁን ካለችው ከኢራን ተነስተው እስራኤል ለመጓዝ የ7-8 ቀን የበረሃ መንገድ መጓዝ ይጠበቅባቸዋል። ያው በፈጣን ፈረሶች ካልሆነም ደግሞ ለወራት በፈረስ ስለሆነ በእግር ከሆነ እዛ ብለ ይፈጃል ማለት ነው። ከዚህ ተነስተን ሲምፕል ቅርብ የሆነ ቦታ የት ነው? ምናልባት ሐዋሳ 285 ኪሎ ሜትር ነው። በሳምንት ይገባል በእግር አይገባም። በጣም ቅርብ ናቸው። የ4 ሰዓት መኪና መንገድ ነች። ግን ከሳምንት በላይ በእግር አይገባም። ፈረስ በጣም ፈጣን ከሆነ ግን ምናልባት በ4 ቀን ይገባል። አቅም ስለሚገድበው እስራኤላውያን ሊበዘበዙ ሲመጡ አንድ ግን ትእዛዝ መጥቶባቸዋል ከሰማይ። ምን ሚል? ፍጠኑ የሚል። ፍጠኑ በዝብዟቸው የሚል። እስራኤላውያን አይደለም ተዋግተው ጮኸው ጠላቶቻቸውን ድል ይነሳሉ። እግዚአብሔር ባዘዘበት ሰዓት ላይ ግን እነሱ አልቻሉም።
እስራኤል ድል ሲያደርጉም እግዚአብሔር አዟቸው ነው። ድል ሲደረጉም እግዚአብሔር አዞ ነው። እውነት ሸት ምናልባት መሳፍንት መጽሐፍትን ስናነበው በእግዚአብሔር ላይ ሲያምፁ የሚጨቁናቸውን መሪ አስነሳ ይላል። ይገዛቸው ጩኸት መሯቸው በቃል ብለው ደግሞ ለእግዚአብሔር ሲጮሁ ደግሞ የሚያሳርፋቸውን አስነሳላቸው። እቺን ታላችሁ የመሳፍንት መጽሐፍ አሳረፋቸው ጨቆናቸው አይደል? ወይም ደግሞ ጠገቡ ተሰቃዩ በሚል በከፍታና በዝቅታው ሲያለፈ መጽሐፍ። በዚህ ዘመንም እስራኤላውያን እንደ ህዝብ በእግዚአብሔር ላይ ያመፁበት ዘመን ነው። ግን እግዚአብሔር አምላክ እስራኤላውያን አሳልፎ ለጠላት ሊሰጥ ሲወስን ግን ጠላቶቻቸው የኪዳን ህዝብ ስለሆኑ በባህሪያቸው እስራኤላውያን በወጡበት በሙሉ ታሪካቸው ድል የማድረግ ታሪክ ስላላቸው የሚያሸንፍ ሳይኮሎጂ ያላቸው ሜንታሊቲያቸው አሸናፊ ነው። መሸነፍን አያውቁም። 31 ነገሥታት ሲመጡም አሸንፈዋል። ፈርዖን ጋር ሲመጡም አሸንፈዋል። ስለዚህ ሊገጥሟቸው ሲመጡ ከ31 መንግስታት ጋር ተዋግተው ያሸነፉ በታሪካቸው የውጊያ አቅም ያላቸው ያውም በራሳቸው ሜዳ ላይ ቀርቶ በጠላታቸው መንደር ሄደው ድል የሚነሱ ኃያላን ናቸው። አይደለም ተዋግተው ጩኸው ጠላትን የሚያሸብሩ ናቸው። ጩኸው ግንብን የሚያፈርሱ ናቸው። እግዚአብሔር ሊቀጣቸው ሲፈልግ ግን ትእዛዝ ነው ያወጣው ከሰማይ። ፍጠን ማረካቸው አሉ። ፈጥነው ሄዱ፣ ማረኳቸው። ከዛስ በዘበዟቸው፣ በደንብ አድርገው በዘበዟቸው። ያ ብቻ አይደለም፣ ካሽ አለው። ቸኩል ፈጥኖ መረስ ብቻ አይደለም፣ ለማንሳትም ቸኩል፣ አዘግ። ትእዛዝ ነው ዛሬ በኢየሱስ እግዚአብሔር ትወጣላችሁ ብሎ 600,000 የሚጠጋ እስራኤላውያን ከግብጽ ምድር ሲሰበስባቸው መጥተው ነው። ሲበዘብዙ ግን መቸኮል ነው። አንዳንድ ሰው ለመሄድ ተዘጋጅቻለሁ ይላል አለ። ከዛ ግን ምናልባት በፕሌን ለመሄድ የቼኪንግ ታይሙ ደርሶ እንኳን ከቤት ይላል ይዘገያል። ሻንጣ ሲሸክም የሆነ ነገር ሲያረግ እችን ሳሳስል እችን ሲል የሆነ ብቻ የማይረቡ ነገሮች ያዘገዩታል። ቻርጀር የጥርስ ብሩሽ ስንል አይደል የሚገርመው ያዘገየን ዋናው ነገር አለ። በጣም ትንሹ ነገር ግን ያዘገያል። እዚህ ጋር ግን ቸኩሉ ሲላቸው ትእዛዝ ነው። እስራኤል በታሪካቸው የቤተ መቅደሱ ዕቃውን የተወረሱበት ሰዓት ይሄ ሰዓት ነው። ለምን ሲል እግዚአብሔር አዟል። ኢየሱስ ጌታ ነው። ዛሬ ትእዛዝ እንደዚህ ይመጣል። ከዛ ባዝ የሚለው ቃል ዝረፋቸው፣ ውሰዱ ብቻ አለ። ዝረፋቸው። ዝርፊያ ታውቃላችሁ። ሰው ሲማረክ እያወቀ ነው፣ ሲዘረፍስ ሳያውቅ ነው። ትእዛዙ አውቀውም ሳያውቁም ውሰዱ የሚል ትእዛዝ። አሜን። አውቀውም ሳያውቁም ተኝቶ ያለውን አትማረው፣ እየተዋጋ ያለውን አትማረው ነው ትእዛዙ። ምናልባት እኛ አካባቢ አንድ ኤክስፒሪየንስ አለ። ደም መመለስ የሚባል ቤተሰብ ከተገደለባቸው ታጥቀው ወደ ደም ይመለሳሉ። ምናልባት ጊዜ ወስደው ሊሆን ይችላል። በአንዴ አይሆንም። አንዳንዴ 1 ዓመት፣ አንዳንዴ 2 ዓመት፣ 25 ዓመት ቆይቶ ደም መልሶች ያውቃሉ። እኔ ማውቀው እና ሲሄዱ ደም ሊመልሱ ሲሄዱ ምናልባት ጠላታቸው ተኝቶ ከሆነ ተነስ ብለውት ልብስን ልበስ፣ ቀበቶን ታጠቅ። ሰውየው አንድ ወንድ ሊታጠቀው የሚገባው ነገር ታጥቆ ልክ ሲጨርስ ይገሉታል። ልብሱን አውልቆ አይገሉትም። ሴት ከገደሉ ቁጥር ይሞልባቸው። ገጠር አካባቢ ሽንት ቤት ስለሌለ በየጣሻው ሰው ሽንት ሊጠቀም ይቀመጥ ይችላል አይደል? የጸለደ ይቀመጣል። ሲቀመጥ እንኳን ቢደርሱበት ተነስተው ግን ታጠቂውታል። እንዲሁ አይደለም የምትሞቱ አንተ ተነስተው ነው። ከባድ ነው። እያወቃችሁ ተነስታችሁ ተዘጋጅታችሁ ስትሄዱ ከባድ ነው። ትእዛዝ ሲሆን እንደዛ ነው። ለእስራኤላውያን ትእዛዙ የተባሉት ምን ነው? እንዲወሰዱ ነው። በዚህ ክፍል ላይ አውዱ እንደዛ ነው። ዛሬ እግዚአብሔር አምላክ እንደዚህ ያደርጋል። አሜን። ጠላታችሁን መበዝበዝ በኢየሱስም ትጀምራላችሁ። የተወሰደባችሁን ምርኮ ተኝታችሁ የተወሰደ እያወቃችሁም የተወሰደ በጌታ በኢየሱስም ዛሬ ይመለሳል። አሜን። አንዳንድ ክርስቲያን መድከሙን እያወቀ ግን እየደከመም አይመስለዋል።
ሰይጣን አንዳንድ ጊዜ ልሳን እያናገራችሁ ያደክማቸዋል። አንዳንድ ጉባኤ ያስተውላችሁ ከሆነ ልክ ልንጸልይ ሲባል ሰው ኖርማል እኮ ነው ወይ ስልኩን ይነካካ ወይ ምናምን ኖርማል ወይ ሰው የብድግሎ አለ። የት መጣ ይሄ ልሳን? መፈተሽ አለበት። በመንፈስ ቅዱስ ከሆነ መጀመሪያ ሰውየው መሆን አለበት። ስጋው ዲሲፕሊን ሆኖ በመንፈስ መሆን አለበት። it takes a time የሆነ ጊዜ ይፈልጋል። የእግዚአብሔርን ቃል ማሰብ ይጠበቅበታል። ወይ ዝማሬ አምልኮ መንፈስ ሞጋት ይጠበቅበታል። መንፈሱ መንቃት ይጠበቅበታል። ሳይነቃ ሰውየው ከሆነ ሰገን ተነስቶ ልሳን ከተናገረ ጥያቄ ይፈጥርብኛል። ልሳን ቆይ ወይ ተሸምዳለች እውቀት ናት ወይ ካጋንንት ናት። አስተውላችሁ ታውቃላችሁ? ይሄን ነገር አለ። ድንገት ተነስቶ ሰው ልሳን ሲናገር አላጋጥማችሁ ያውቃል? ፓስተሩ እየሰበከ ወይ ወንጌላዊ እየሰበከ ወይ ዘማሪ እየሰበከ የሆነ ቆይቶ ቁጭ ብሎ ቆይቶ ሌላ ቆይቶ እንጸልይ ሲባል ግጎ ፈራራላ ይላል። እኔ የራሴ ኤክስፒሪየንስ በጣም አሟሙቄ በጣም በአምልኮ መንፈስ ውስጥ ነኝ። የእግዚአብሔርን ቃል እያሰብኩ ሪል ከስጋ ዲሲፕሊን ወጥቼ በመንፈስ ቁጥጥር ስር ስሆን ኮንትሮል ማድረገው ልሳን ሙሉ ቀን እየላድር ይችላል። ድንገት ከሆነች ግን ከአይምሮ ናት። እቺ ነገር ሽምደዳ ናት። ሰውየው ከቆይታ ብዛት ያችን ልሳን ሙላታል፣ ሸምድዷታል። ራሱ ምናልባት የመንፈስ ቅዱስ ልሳን ሊሆን ይችላል ግን ሸምድዶታል፣ ከውቀት አጎታል። እየገባችሁ ነው? ይሄ ሰውዬ መንፈሳዊ ነገር ላይ ይባል ማለት እያለም ደክሟል። እያለ እኮ ነው ቸርች ተቀምጦ በድካም ውስጥ ያለው። መድከሙን ያውቃል፣ ግን እንደደከመ እንዲታወቅበት አይፈልግም። የሆነ ነገር ተወስዶበታል፣ ግን እንደተወሰደበት እንዲታወቅ አይፈልግም። ትህትና ይጎለዋል። ትህትና ባይዘው ራስን ማወቅ ነው። አሜን። ባይዘው ካመማችሁ አሞኛል ትህትና ነው። አይ ደህና ነኝ ግን ውሸት ነው፣ ትዕቢትም ነው። ከደከማችሁ ደክሞኛል አበርታኝ ማለት ወንድሜ ተሸከመኝ ማለት ትህትና ነው። ከወንድም በፊት ደክማችሁ ግን ብርቱ መስሎ መታየት ግን ትዕቢት ነው። እግዚአብሔር የማይወደው። አሜን። አንዱ ያንዱ ሸክም መሸከም አለበት። ዛሬ ብዙ ክርስቲያን ምርኮ ተወስዶበታል። ቸርች ተቀምጧል፣ የጸሎት ህይወት ተወስዶበታል፣ የቃል ህይወት ተወስዶበታል፣ ፍቅር ተወስዶበታል፣ የአምልኮ መንፈስ ተወስዶበታል። ግን ምን ይላል? ይወጣል፣ ይገባል። ኖርማል ነው። ትናንት ወንጌል ይሰብካል፣ ዛሬ አይሰብክም። ትናንት ለቤተሰቦቹ ይጸልያል፣ ራሳቸውን አስገቡት። ሳልዳር ቤተሰቦቹ ይጸልያል። ምናልባት ዛሬ ግን ከፈለጉ ይዳኑ፣ ካልፈለጉ የራሳቸው ጉዳይ ብሎ ትቷል። ታስታውሳላችሁ አይደል? ከእስር ቤት ጳውሎስና ሲላስ በነበሩበት ሰዓት ላይ ያ ጠባቂ በር ላይ የነበረው ሰውዬ ተነስቶ ራሱን ሊጎዳ ሲል ታውረፍ እንዳትሞታ በራሴ ያናች ነገር እንዳታረግ እኛ በዚህ አለን ሲለው ቀረበ። አያቸው ከተማ ሄዶ ባውዛ አምጥቶ አብርቶ አይቶ ሁሉ ሰሞኑ ተረጋጋና ወንጌልን ሰማ። ጳውሎስ ምን አለው? አንተና ቤተሰቦችህ ትድናላችሁ አለው። አሁን ከአንተ መዳን በኋላ ማን ይቀጥላል ማለት ነው? መጀመሪያ ወደ የት ይሄዳል ማለት ነው? ወደ ቤተሰብ ይሄዳል። ካልተቀበላችሁ የእግዚአብሔር ቃል ነው፣ ከተቀበላችሁ የእግዚአብሔር ቃል ነው። ኦኬ። ጌታ ኢየሱስ ወደ ገዛ ወገኖቹ አይደለ ወንጌል ነግሯቸዋል። እስቲ በቅፍርናሆም እንዳደረከው በዚህ አድርግ፣ ሉቃስ 4 ላይ አውርቷል። አድርግ በዚህም ሲያሳየናል። በዛ በኩል አጋንንት አስወጥቷል፣ ሰው ፈውሷል ማለት እስቲ ያሳየናል። የነብዩ ኢሳይያስ መጽሐፍን ተርትሮ ሲያበቃ ሲያሳያቸው ግን አውጥተው ገፉት ይላል አይደል? ዮሐንስ ይጽፍልና ወደ ገዛ ወገኖቹ ሄደ፣ የገዛ ወገኖቹ አሉት አልተቀበሉትም። ላመኑት በስሙ ለተቀበሉት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸዋል። ጌታ ኢየሱስን ያልተቀበሉ እኔን ይቀበላሉ ያለም ነው። ግን ዛሬ መጸለይ አላቆም። ምክንያቱም የገዛ ወገኖቹ መስቀል ላይ ሆኖ እንኳን የሚያረጉትን አያውቁምና ብሎ ጸልዮላቸዋል። እስከሞት ድረስ ጸልዮላቸዋል። ሐዋርያው ጳውሎስ በሮሜ ምዕራፍ 9 ላይ ሲናገር እስከሞት ድረስ አይደል እኔ እንኳን ሙቼ ቤተሰቦቼ እንዲድኑ የሥጋ ወገኖቼ እንዲድኑ አጥብቄ እሻ ነበር አለ። ይህንም ህሊናዬ በመንፈስ ቅዱስ ያስረዳኛል፣ እውነት እናገራለሁ አልዋሽም። 9 ምዕራፍ 1 ላይ ቁጥር 1 ላይ ስታነቡት ምዕራፍ 9 ላይ እስከ ሞት ድረስ ይናፍቁ ነበር እንዲድኑ። ምናልባት ከ3 ዓመት ከ4 ዓመት በኋላ ብዙዎቻችን ለቤተሰብ መጸለይ ያቆሙ።
ኦልሬዲ ነግሬያቸዋለሁ። ከፈለጉ ዳኑ ካልፈለጉ የራሳቸው ጉዳይ ብለ መጽሐፍ ሲናገር ኃይለኛውን ሳታስሩ ያለኛውን ቤት መበዘዝ መታገል ይፈልጋል ማለት ነው። መዋጋት ይፈልጋል፣ መናጠቅ ይፈልጋል፣ ማስመለጥ ይፈልጋል። ጌታ ኢየሱስ ጌታ ነው። ለውጣችሁን በደንብ ያውቁታል። በደንብ እየተገረሙ ዓለም ይጻፉት በእናንተ ህይወት በለውጣችሁ እየተገረሙ ይሰርባችኋል አይደል? መሳደባቸውን ብቻ አትስሙ፣ መገረማቸውንም አስተውሉት። ይገረማሉ። በደንብ ያውቃሉ። በደንብ ስለዚህ የሆነ ነገር ተወስዶብናል፣ ጸሎት ተወስዶብናል። ትናንት ረጅም ሰዓት ቁጭ ብለን እግዚአብሔርን ቃል ነበር፣ ተወስዶብናል። ምናልባት ሶሻል ሚዲያው ምናልባት አሁን ቢጨንቀን ወንጌልም በሶሻል ሚዲያ እየሰበከ ነው። ሰው ፌስቡክ ላይ ሲጣር ፌስቡክ ላይ መጻፍ ጀመርና፣ ቴሌግራም ሲሄድ ቴሌግራም ላይ መጻፍ ጀመርና፣ ቲክቶክ ጋር ሲመጣ ደግሞ ቲክቶክ ላይ ጀመርና፣ አሁን ህዝቡን ወደ እግዚአብሔር ቃል ለማምጣት ትግልን ያለ ነው። በደበት ይየርና ና ወደዚህ ቸርቻው እንደዛ ውስጥ ነው ያለችው፣ ትግል ውስጥ ነው ያለችው። ጉባኤውስ የለም ተወስዷል። እኔን ጨምሮ ጌታ ምሕረት ያድርግልን። ያው እዚህ ጋር ያለ የእግዚአብሔርን ቃል ለማካፈል ቅዱስን ቃል ተቼ ሄድ ይላል። እኔን ጨምሮ ጌታ ይርዳን። የሆነ ነገር ተወስዷል አይደለ? የሆነ ነገር ጎሏል። ያ የልጅነት ፍቅር ጎሏል። ስንጸልይ የምናለቅሰው ጎሏል። ዝማሬ ስንሰማው ያለቀስን ስንዘምር የነበረው ነገር ጎሏል። ለመታየት የምንቸኩለው ሰዎች ዛሬ ጎሏል። የሆነ ሰው ሲጎልብን መናፈቅ ዛሬ ጎሏል። በኢየሱስ ስም ይሄ ሁላ ምርኮ ዛሬ ይመለሳል። አሜን። የተወሰደባችሁን ብቻ አይደለም ጠላታችሁ ራሱ እሱ ያለውን ጭምርት በኢየሱስ ስም ትበዘብዛላችሁ። አሜን። ጉልበታቸው ብቻ እኮ አይደለም ማለት ግብጽ ላይ የተበላባቸው ሰው ብቻ አይደለም የሚፈላባቸው። ፋይናሊ ግን ከግብጽ ሲወጡ በእኛ አሁን በከረንት ቋንቋ አይደል ከማዳም ቤት ሲወጡ ማዳም ጀሮች ላይ ያለችው አርቂ እስቲ አንገት አስፋና ማንጫ ብቻት አንድ ባንድ እሽንኩ ወሰዱ እያመጣው ለምን ሲል ትእዛዝ መጥቷል። አሜን። ትእዛዝ ነው። ትናንትና በቀን የሊያቱ አብረን ሲያቸው የነበረውን ሰው ሲያስጨንቃቸው የነበረውን ሰው ትእዛዝ ሲመጣ በዝብዘው እንደወጡ አሜን አሜን። በጌታ በኢየሱስ ስም ዛሬ ምርኮን በፍጥነት ትበዘብዛላችሁ። በመለኮታዊ ድምጽ የመጣ አሜን ራዳና ማላፋኒያስ እግዚአብሔር ከተናገረ በኋላ የሆኑት ነገሮች እንላችሁ። ልክ እግዚአብሔር ሲናገር ታስታውሳላችሁ። በነብዩ ኤልሳ በኩል ሲናገር ነገ በዚህ ሰዓት እንደዚህ ይሆናል ሲለው ንጉሱ አሾፈ። የሰማይ ደጅ ተከፍቶ ካልነው ተቀራል። በሚገርም ሁኔታ ግን እግዚአብሔር ተናግሮ ስለነበረ ጻድቅ ነው አይደለም የሚበዘበዘው፣ ወታደር ነው አይደለም የሚበዘበዘው። ለምጻሞች በእስራኤል ዘንድ የተገፉ ኃጢአተኞች ሰዎች ተነስተው ወደ ሶርያውያን ወጣቶቻቸው መንደር ሲሄዱ እግዚአብሔር ኮቴያቸውን እንደ ብዙ ሺህ ኮቲ አደረገ ይላል አይደል? ታላቅ ፍርሃት ሆነባቸው፣ ሸሹ። በጣም የሚገርም ታውቃላችሁ። እነዚህ ሰዎች ራሳቸውን ብቻ አንስቶ አይደለም ወደ አዱ ድንኳን ገቡ፣ የሚበላ አገኙ፣ በሉ፣ ጨረሱ አለ የሚፈልጉትን ያዙ። ሲያስቡት የገፋቸው ህዝብ እኮ ነው የማያስጠጋቸው። አንተ ለምጣ ብሎ ከነሱ የሚያርቃቸው ወደ መቅደስ የማያስጠጋቸው ህዝብ አለ። ግን እየተራበ ያለ ህዝብ አለ። አዩ እግዚአብሔር እንዳደረገ አወቁ። ኖ ይሄማ በእኛ ላይ በደል ይሆንብናል አሉ። ትእዛዝ ከእግዚአብሔር ሲሆን ለእናንተ ብቻ አለ። ኔሽናችሁን መባረክ እግዚአብሔር ይጀምራል። አሜን አሜን ነው ወይ? እግዚአብሔር ስላፈጠረው ነገር ይኸው እነዚህ አራቶች ናቸው። ሙሉ እስራኤል ምን አሉ? መገቡት። አሜን ኢየሱስ ጌታ። እግዚአብሔር ዛሬ ያፈጥነዋል። አሜን። ምርኳችሁን ትበዘብዛላችሁ። አሜን። ትበዘብዛላችሁ። አሜን። የጠላትን ጓዳ ትበዘብዛላችሁ። አሜን። አሜን። የተወሰደባችሁ ብቻ አለ። አሜን። ያለውን ጭምር ትበዘብዛላችሁ። አሜን። ምናልባት የሆነ በጣም ሪሰንት የሆነ ታሪክ ታውቃላችሁ አለ። ሰሜን ኢትዮጵያ ላይ ጦርነት ሲካሄድ 91 92 ላይ ምናልባት ኤርትራ ላይ ተደርጓል ይሄ ነገር ታሪክ ስለሆነ እና ተሰርቀዋል። በወቅቱ ኤርትራውያን በእኛ ሀገር ቋንቋ ፍንጃል ስኒ ሳትቀር ማለት ነው የቡና ስኒ ሳትቀር መጦባቸው ነበር።
ተሰርቀው ነበር። ያላቸውን ተዘርፈዋል። የኢትዮጵያ ሰራዊት ሄዶ አርጎት ነበርና ከሆነ አመት በኋላ 2013 ላይ እድል ገጠማቸው። ከ20 አመት በኋላ ሲያጋጥማቸው ኤርትራውያን ገብተው ትግራይ ክልል አደረጉ። በስበስ አደረጉት። የተወሰደባቸው ብቻ አይደለም፣ ይሄ በር ይነቀል ነው ይወሰዳል። የትግራይ ክልል መሬት ቤቶች በድንጋይ የተሰሩ ናቸው። የኖርማል ድንጋይ ተደርድረው ካብ ናቸው። አይታችሁ ከሆነ ግን ከጣውላ የተሰሩ እንጨቶች ናቸው በሮቹ። እንግዲህ የጣውላ እንጨት ምን እንደሚደረግ አላውቅም። ማገዶ ሊያደርጉት ነው። የደረቀ እንጨት ነው። ሚስማር ሲነካው ይሰነጠቃል። መጋዝ ሲነካው ይቆረጣል። የሆነ ፈርኒቸር እንኳን የሚወጣው አይደለም። ግን ምን አድርገዋቸዋል? ነቅለውታል፣ ጭነውታል። የተቻላቸውን ነገር በሙሉ ወስደዋል። የኢትዮጵያ መንግስት ይሄን ስላወቀ ነው አይ በቃ እናንተ ወጡ ያለ። እየገባችሁ ነው። ብዝበዛ ቸኮለ ሲል የተወሰደባችሁ ብቻ አይደለም፣ ጠላት ያለው ሲማረክ ያለውን ትጥቅ ነው የምትጀምረው። ትጥቁም ብቻ አይደለም መካዝኑ ሲያስቀምጠው ስቶር ያደረገው የጠላትን ሎጂስቲክስ ነገ ጠዋት ሪከቨር እንዳያደርግ አሜን በሉ። በኢየሱስ ስም እግዚአብሔር ዛንዲ ያረጋል። ምርኳችሁን ይመልሳል። ምርኮን ይመልሳል። ምርኮን ይመልሳል። የጠላቶቻችሁን ደጅ ትወርሳላችሁ። አሜን። እግዚአብሔር ዛሬ እንደዚህ ያረጋል። አላውቅም ለአንድ ሰው ዛሬ በኢየሱስ ስም ታሪክ ይቀየራል። ትምህርት ነው የሚቀለኝ። ይኸው ጀዋራለች ማቻለም ስንጸልይ ነው የምጸልየው። ስንጸልይ በደንብ እንጸልያለን። ይሄኛው ግን ቃሉ ራሱ የሆነ ነገር እያስመለሰ ነው። ተተኝታችሁ የተወሰደውን አሁን ነቅታችሁ ልታስመልሱ ኤላፋኒያስ እግዚአብሔር ነገራችሁን ዛሬ በኢየሱስ ማንቀሳቀስ ይጀምራል። የተወሰደን ምርኮ በኢየሱስ ይመለሳል። አሜን። ትእዛዝ ያሰጠው ምንም ማድረግ አልቻለም። ተጻፈ። ጽሑፍ ነው የመጣው። ምን የሚል ማሂር ሻላህ ሃሽ ባዝ ተመጻፈ። እግዚአብሔር እኮ ሲጽፍ ታውቃላችሁ፣ በሰማይ ቋንቋ የተጻፈ ነው። በሰው ቋንቋ ሲተረጎም ነው በዝበዛው ቸኮለ ምርኮ ፈጠነ ተባለ። እሱ በሰው ቋንቋ ነው። በሰማይ ቋንቋ ሲሆን ትእዛዝ ከጀርባው አለው። ቃል ብቻ አይደለም፣ ቃሉን የሚያስፈጽም ኃይልም አለው። ቃሉን የሚያስፈጽም ሰራዊትም አለው። ቃሉን የሚያስፈጽም የሆነ መንፈስም አለው። እግዚአብሔር የተናገራቸው በሰው ቋንቋ የተጻፉ ሁለት ናቸው ያሉት። አንደኛው ለናቡከደነፆር የተጻፈለት ነው። ጫካ ያስገባው ነብዩ መጥቶ ይፈት ማኔት ቴቄል ፋሪስ ተባለው አይደል? በሰው ቋንቋ የተጻፈ እግዚአብሔር ሲናገር ሰውየውን ከሰውነት ወደ ድብነት የቀየረው ያለ ሳር እኮ ነው ያስጋጠው። ጥፍሮቹ አድገው እንደ ድብ ጫካ ነው ያስገባው ንጉሱን ማለት ነው። ከነካቦ ለ7 ዓመት እንደ ከብት ሆነ። አያስተውልም ነበር። አይምሮን አጠፋው። ለምን? ቃል እኮ ነው ግድግዳ የተጻፈው። ግን ቃሉ መንፈስ ነበረበት። ቃሉ ኃይል ነበረበት። ለሱ ብቻ አይደለም፣ አራቱን የባቢሎን ነገስታትን ያንኮታኮተ ቃል ይወጣው። በአንዱ ጥፋት አራቱም የባቢሎን ነገስታት ምራል ተመተውበታል። ዳንኤል መጽሐፍ ስታነቡት ታነሳላችሁ። ኢየሱስ ጌታ ነው። ከዚህ ቃል በኋላ ትእዛዝ አለ። አሜን። ትበዘብዛላችሁ። አሜን። ትበዘብዛላችሁ። አሜን። የጠላታችሁን ደጅ ትበዘብዛላችሁ። አሜን። የተወሰደባችሁን በእጥፍ ታስመለሳላችሁ። አሜን። ጌታ ኢየሱስ ጌታ ነው። አሜን። ዛሬ በሩሲ ምርኮዬን አስመልሳለሁ። የተወሰደብኝ አስመልሳለሁ። አሜን። ትእዛዝ ነው የመጣው። ምናልባት አዲስ ኪዳን ጋር ያይዝላችሁ ታውቃላችሁ። ሰይጣን የሰውን ልጅ ማርኮ ከወሰደ በኋላ ከራሱ አገዛዝ ስራ አድርጎ ነበር ያለ መጽሐፍ ቅዱስ ሲናገር የማን ነበራችሁ ያል የቁጣ ልጆች አለ ነበራችኋል። ከፍጥረታችን አልነበርንም እኮ ግን ተርገን የቁጣ ልጅ ሆነ። ዲያብሎስ ወሰዳለ። ኢሳይያስ በትንቢት ከተናገረ በኋላ ምርኮን ተካፈለ ካለ በኋላ ምርኮን ተካፈለ አይደለም ነው ኢሳይያስ 53 ምቻለው ሳነበት በሞቱ እንኳን
ከባለጸጎች ጋር ወንበሮች ጋርና በመቃብሩ ከባለጸጎች ጋር ሆነና ከዛስ በትንሣኤው ምን አለ? ምርኮ ምን አለ? ተካፈለ ይላል። ያ ምርኮ የተማረከ ነገር ነበር እኮ የሰው ልጅ በሙሉ በኃጢአት ምክንያት ምን ነበር? ተማርኮ ነበር። አሁን ይሄኛው ፍትሃዊ የሀብት ክፍል ነው ያደረገው ኢየሱስ መጥቶ። ዲያብሎስ ድንገት መጥቶ ነገሩን ሲነጠቅ የነቃው መስቀል ላይ ከደረሰው በኋላ ፋይናል ፖይንት ላይ ሲያደርሰው ዓላማው ገባው። የእግዚአብሔር ዓላማ እስከዛ ድረስ አልገባው። ጌታ ኢየሱስ የሆነ ሳለ ያልተናገረው የሰውን እንጂ እግዚአብሔር አታውቅም አላለው። እየነገረው እኮ ነው ባይዘው ስለማይነቃ ጀዝባ ስለሆነ ሰይጣን ታውቃላችሁ ጀዝባ ነው። እየነገራችሁት አይገባው። ይዤው ላስወጣው እያስለፈለፍኩት እገላታለሁ ይለኛል። ኦሬዲ እኮ ላስወጣው እኮ እንደሚወጣ እኮ ያውቃል። ግን ደግሞ ጀዝባ ነው አይገባው። በጌታ በኢየሱስ ስም የተመታየው አሜን። አጋጥሟችሁ አቅም እንደዚህ ደንቆሮ መንፈስ እያለቀሰ እሱ እያለቀሰ እኮ ነው ይዛችሁት እያለቀሰ ተቃጠልኩ እያለ እገላታለሁ ልቀቀኛል እገልሃለሁ አንተ ይላል። እንኳን መግደል እኮ እጅ መንካት አይችልም የተቃጠለው እዚህ ደርሶ ቀርቶ እጅ መንካት አይችልም። ናቱ ጴጥሮስ አልፎ መጥቶ ኢየሱስን ሐሳቡ ላይ ያስቀየረው መካከል አራ አይሆንም አለ። የሰውን እንጂ የእግዚአብሔር አታውቅም አለ። የሰውን ስለሚያውቅና ሐናና ቀያፋን ሌሎችን ማበረታቶ ማህበር አደራጅቶ አይደለም ህዝቡ ሁሉ በርባን ይፈታልናስ ብሎ አስጮሆ ልክ መስቀል ላይ ሲያደርገው የእግዚአብሔር የአብ ፍቃድ እንደሆነ አወቀ። ኢየሱስ ተንበርክቶ የአባቶ ያንተ ፍቃድ ይሆን እንጂ አላጃለ ተንበርክቶ የደም ላብ ያላብ ብትወድ እቺ ጽዋ ከኔ ትረፋል። ከዛስ ያንተ ፍቃድ ግን ይሆናል። እና ሰይጣን ይሄን አያውቅም። የእግዚአብሔር ናሳ አያውቅም። ኢየሱስን ልክ መስቀል ላይ ሲገላው በቃ ጨረስኩ ጠላቴን ድል መተው ብሎ ድል መተው በቃ ጨረስኩ ካሁን በኋላ የሚከተለኝ የለም ብሎ ተፈጸመ ሲል ግን ተተላስተ ሲል እቺ ቃል ነገርን ትቀይራለች። እቺ ተፈጸመ ተተላስተ የምትለው ወታደር ጠላት መንደር ገብቶ ጠራዊቱን በሙሉ መጥቶ አንድ ለወሬ ነጋሪ ሳያስቀር ባዶ ሲያደርግ ዋው ተተላስተ ይላል። የሚሊተሪ ላንጉጅ ነው ኢየሱስ የተናገረው መንገድ ላይ መስቀሉ ላይ ሆኖ ኢየሱስ የተናገረው የሚሊተሪ ላንጉጅ ነው። ካሁን በኋላ የሚነሳ ሰራዊት የለም አልቋል ተፈጽሟል ይላል። ሰይጣን እንደተሸነፈ ያወቀው ያኔ ነው። ወዲያው ሞቶ አለቆብናል የሰው በርግጥም ጻድቅ ነበራል። ሩጫውን እንደፈጸመ ሲገባው በቃ ጻድቅ ነበራል። ጌታ ኢየሱስ ጌታ ነው። ከዛ ምርኮን ማረከ። እና እናንተ ማረኩ አመጣ። አይገርም? እኛም ብቻ መርኮ አይደለም አመጣነው። አሁን ባሪያ ነበር ነው አይደል? ከጥላት ስር ባሪያ ማርኮ ካመጣም በኋላ ለራሱ መንግስት ምን አደረገና መንግስትና ካህን ብቻ ነው የሚለው ባይዘው መንግስትና ካህን አደረገኝ አይደል? ኢየሱስ ጌታ ነው። መንግስትና ካህን የእግዚአብሔር መንግስት እና ካህን ነው። እንደ ቤተክርስቲያን መንግስት ነን፣ በግላችንስ ካህን። ኢየሱስ ጌታ ነው። እዚህ ጋር የተቀመጠውን መንግስት ነው የቆምኩት ካህን ነኝ። ከናንተ ጋር ሶልስ መንግስት ነው ሙሉ አውቶራይዝድ የሆነ ልክ አንድ ሰው ካመጣው በኋላ እግዚአብሔር መንግስት ካህን ማለት ነው። ኢየሱስ ጌታ ነው። ከባርነት እኮ ነው ያወጣቸው። ከባርነት አውጦ ሲያበቃ መንግስት ከዛስ ካህን ያው በሰማይና በምድር ማዕከል እንድንቆም በእግዚአብሔር አብ ፊት በክርስቶስ ኢየሱስ እንድንቆም ድፍረት አግኝተን አባ ብለን የምንጮህበትን የልጅነት መንፈስ ተቀብለን አንደኛው ነሰስ ነገር ደግሞ አብ እንዴት እንደወደደን እዩ አለ። እንዲሁም ነን አለ ልጆቼ ብሎ ሲጠራን አላፈረብንም አለ። አይገርም? ኮርቶ እኮ ነው ለመጀመሪያ ጊዜ እስራኤል ነው የበኩር ልጅ ነው ያለው አለ ዘጸአት ምዕራፍ 4 ላይ። ከዛ በኋላስ እኛን የበረሃ ወይራ የተባልነው ወገን ያልነበርነው ምድረ በዳ የነበርነው ምን የበረሃ ወይራ
በእስራኤላውያን ዘንድ ብቻ እኮ አይደለም፣ እዚህ ኢትዮጵያ ውስጥ በሆነ መንደር የምንናቅ እውነት ሸት ሲታያችሁ እንግዲህ አበሻ ኢትዮጵያዊ ሰፈር መርጦ ደግሞ አንዱን ሲንቅ ማለት ነው። እግዚአብሔር ምሕረት ያድርግልን። ማለት በታሪክ ውስጥ የድነት ታሪክ ያለው፣ በታሪክ ውስጥ የሞት ታሪክ ያለው፣ በታሪክ ውስጥ የኢኖቬሽን ታሪክ የሌለው የለውም እኮ። የኢኖቬሽን ታሪክ አለው እንዴ አበሻ? የለውም። የት ጋር ነው ያላየው? ምናልባት ዶክተር ፕሮፌሰር ምናምን አክሊሉ ለማ ከእንዶድ መሬት አገኘልኩኝ ከሆነ ምናልባት በጣም ብዙ ከድነበት የምናገኛቸው ታሪካዊ ነገሮች ይኖራሉ። በቆዩ የብራና መጽሐፍቶች ላይ የተቀመጡ ነገሮችን ነው አንስቶ ቼክ ያደርጋል፣ ኤክስፐሪመንት ያደርጋል። ሰው አዲስ ነገር አልፈጠረም። ሰው የገጠር እናቶቻችን የሚያደርጉትን ያደርገው እሱ በላብራቶሪ ያደርገው እንጂ የለንም በታሪክ ውስጥ። ይሄ ሰውዬ መጥቶ በቀለም በቋንቋ በዘራይቶ መርጦ ሲንቅ ማለት ነው። እሱ እኮ የሞተር የነበረ እኮ የበረሃ ወይራ የተባለ ወገን ያልነበረ ጌታ ኢየሱስ ከዚህ ሁሉ ተናጥቆ አመጣውና የራሱ ካህን መንግስት አደረገ። በጣም ከወረደ ማነት አወጡ። ምርኮን ማርኮ አከፋፍሎ ሰጠና ኤፌሶ ምዕራፍ 4 ላይ ወደ ሰማይ ወጣ፣ ምርኮንም ማረከ። ከዛስ አከፋፍሎ ምን አለ ሰጠ። ዛሬ ኢየሱስ የማረከው ድል መንሳት ከአባታችን ስለሆነ አሁን የምናገረው ኮረብኑ ታሪክ አለን። ድል የመንሳት ታሪክ አለን። አሜን። የማሸነፍ ታሪክ አለን። የመበዝበዝ ታሪክ አለን። ከአባታችን የተባረረው ነገር ምንድነው? መበዝበዝ ነው፣ መናጠቅ ነው። አሜን። ማስመለጥ ነው፣ መፈወስ ነው፣ ማዳን ነው፣ መክበርን የተማርነው። የኛ አባት ተዋርዶ አልቀረም፣ ያለ ልክ ከፍ ብሏል። አሜን። በጣም ልንኮራበት የሚገባ ሰው እኮ የከሌ ዘር ነኝ ይላል። የሆነ አስገድዶ የደፈረው የሆነ ሰዓት ላይ የዘረፈ የሌባ እንዴት ሰው የሌባ ዘር ይሆናል? በእውነት የሌባ ዘር እንዴት ይሆናል? በጣም ያሳፍራል። በዛው እኔ የመጣሁት ከጎንደር ስለሆነ ታሪክ ወደ ጎንደር ስለመጣ ሰባቱን ነገስታት ብቻ ሁለቱን ተክስላቸው አጼ ፋሲል እኔ ፋሲል ድማም ለባል ብሎች ብዙ ሴቶችን አስገድዶ የደፈረ እና ደግሞ ለቆሪጥ መንፈስ መስዋዕት ያደረገ ሰው፣ የብዙ ሴቶች የደናግላት ሴቶች ደም በእጁ ያለበት ሰው ነው። አሁን የታሪክ ያኮራ ኦኬ። አጼ ቴዎድሮስ ነው የሚያኮራ። ወሎስ የድንኮ የእጁ ላይ እኮ ቀኝ እጅ ቆርጧል። ጎጃም ላይ ከሞጣ አስተቀራኒ ወረስ እኮ እንዳለ ጨርሶ ወዷል። ሞጣ አስተቀራኒ ምን ወይ ታረሰ ይባል የሚል ነገር ለታሪክ በሬሳ ላይ መጣው ናም ተው በቅኔ የምትሰሙት የሰው አስክሬን እኮ ነው ያዩት። በሄደበት መግደል ነው፣ መዝረፍ ነው። ይሄ ያኮራል? የትኛው ነው የሚያኮራው? በኢትዮጵያ ታሪክ ውስጥ የሚያኮራ ታሪክ አለ? ምን ሰርተው ሰዎችን አስጨንቆ ሴባስቶፖልን ስሩ አላቸው። አንድ የተተኮሰ አቆም ጀግና ያሰኘው እንደውም ጀዝባ ነው የሚያስለው። ምክንያቱም ካህንና አመጣ ሚሽነሪዎችን አምጥቶ ብረት ቀጥቅጦ ያላቸው ኢንጂነር አለ የሚያስመጣው የሰው ጌታ ይርዳል። እንደተቀበልነው ማለት እንጓዛለን። ዛሬ እግዚአብሔር አምላክ መጀመሪያ ቦታችን ያሳየናል። ከዛ እንድንበዘብዝ ኃይልን ይሰጠናል። በጠላት ላይ አንድ ቃል ወጥቶበታል፣ ትበዘበዛለህ። ይሄን አሁን ተኝቶ አይደለም ነቅቶ ነው የሚዘርፉት። እግዚአብሔር ከተናገረ በኋላ እስራኤላውያን ምባል በግብፃውያን ምድር ሲሄዱ ተኝተው ይዘርፋቸው አይደለም፣ ቆመው እያዩአቸው በቃ እንኩ የምትፈልጉትን ያዙና ሂዱ እያሉ ብቻ ምሩ ሂዱ። ከአሁን በኋላ ከእናንተ ጋር ጉዳይ የለን፣ ብቻ ምሩ ሂዱ። የምትፈልጉት ይሄን ነው፣ እንኩ ሂዱ። ዋው! ትእዛዝ ከሰማይ ሲመጣ ለእግዚአብሔር የቸገረው ከእስራኤል ግብፃውያን ምድር እስራኤልን ማውጣት አይደለም። ታውቃላችሁ፣ እስራኤላውያን ያላቸውን ፖዚሽን ማሳወቅ ነው ለእግዚአብሔር የቸገረው። ታውቃላችሁ፣ ወጣው ምድረ በዳ ላይ ሆኖ እንኳን የግብፅ ሽንኩርት ያምራቸው ነበር። እግዚአብሔር እናንተን ከድነት መንደር ማስወጣት አቅተው
ከሆነ ሊሚቴሽን ማስወጣት አቅተው ስማማላችሁ። ጉዳዩ በእናንተ ልብ ውስጥ እንትን ማስወጣት ነው እግዚአብሔር የሚከብደው። በኢየሱስም ዛሬ ተነቀለ ይሁን። አሜን። አንድ ሰው ያስታውሳለሁ በጣም ብዙ ማደያዎች ያሉት ምናምንና ሰውየው አንድ ስለተሳለ አሉ ለአገሩ ታቦት እንደው ባለጠጋ አድርገኝ እንጂ በባዶ ሄድላለሁ እና ዘርፎሚውን ሰርቆት ባላቀም ብዙ ማደያዎች አሉት፣ ብዙ ሆቴሎች አሉት። በጣም ባለሀብታም ነው፣ የሚገርም ሀብታም ነው። ሰውየው ግን በባዶ እግር ነው የሚሄደው፣ ጫማ አይለብስም። ያው ብቻ የሚገርም ትራንስፖርት አይጠቀምም፣ በእግሩ ነው የሚሄደው። በባዶ እግሩ እንዲህ ተሰንጣጥቋል። 50ዎቹ ውስጥ ያለው ሰውዬው 50 ወደ 60 ተጠግቷል። ከዚህ በላይ ግብጽ እኮ ማለት ይሄ ነው። ከድነት መንደር አውጥቶት ባለጸጋ አድርጎት ሰውየው ግን የሚኖረው ምንድነው? በጌታ በኢየሱስ ስም የተሰበረ ይሁን። አሜን አሜን። እኛ ባለጠጎች እንደሆነ እሱ ድሃው ነውልናል አይደል እንዴ? እሱ ድሃው ነውልናል። ሐዋርያው ጳውሎስ ሲያነቃ በኤፌሶን መጽሐፍ አለ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን አለ። ኦልሬዲ የተባረኩ ነው። አሜን ተባረክ ያለው ወሩሲ አዎ መጀመሪያ መባረካችን እርግጠኛ መሆን፣ ከዛስ ብዙዎችን እንደምንረዳ እርግጠኛ መሆን ይጠይቃል እግዚአብሔር። ሐዋርያው ጳውሎስ ለአሕዛብ ሐዋርያ ሁን ሲባል እነ ጴጥሮስ ሲሰጡት ኃላፊነት አለ አይደል? ለአሕዛብ ብቻ ነው የሚያልቀጥረው። አደራን በአገልግሎት ዘመን ሁሉ ድሆችን ከመርዳት ቸል እንዳትላሉት። እስከ ሕይወት ፍጻሜው እስር ቤት ላይ ሆኖ ከውጭ ያሉ ሰዎች ዕዳ ይከፍላል። እስር ቤት ላይ ሆኖ እኮ ነው በሞትና በሕይወት መካከል ያለ አናሲዎስ ለሚባለው ልጅ ፊልሞና መጽሐፍ ምዕራፍ 1 ላይ አንድ ምዕራፍ ናት ያለች አትክቷል። ምን አለው? በእስር የወለድኩት ልጄ ነው ተቀበለው፣ እንደኔ አድርገህ ያዘው አደራ ይልና ዕዳ ቢኖርበት እንኳን እኔ እከፍላለሁ አለ። እስር ቤት እኮ ነው ሰውየው። ያው 14 ዓመት ታስሮ ከውጭ ያሉ ሰዎች ይረዳል። የባለጸግነት መንፈስ ነው። እኔና እናንተ በነፃነት የናየር የማግና እግዚአብሔር የሀፍትን ማማሪያ ማድረስ አያቅተውም። መጀመሪያ ምን ይፈልጋል ከኛ? የባለጸግነት መንፈሳችን እንድንረዳው እንድናውቀው ይፈልጋል። እንድንበዘብዘው እኮ እንችላለን። እግዚአብሔር አምላክ ከግብጽ ምድር ላይ አይደለ ከጀሯቸውም ከአንገታቸውም ይሄን ወርቅ ባጥጠው አውጥተውታል እኮ። ውሰዱ፣ አጊጡበት፣ እማሩበት፣ ተዋውበት ብሏቸው ግማሽ መንገድ እንደሄዱ